ጉግል ላይ አንድ መረጃ ፈልጋችሁ ትክክለኛውን መልስ ለማግኘት በርካታ ድረገጾችን መክፈት ሰልችቶታል? እንግዲያውስ የፍለጋ ልምዳችሁን የሚቀይር ነገር አስተዋውቃችሁ። ፐርፕሌክሲቲ ኤአይ ይባላል። ፐርፕሌክሲቲ ኤአይ ማለት መልስ ሰጪ ሞተር ነው። እንደ ቻት ጂፒቲ ጥያቄን የመረዳት ብቃት አለው። እንደ ጉግል በይነመረብን የማሰስ አቅም አለው። በአጭሩ የሁለቱ ስብስብ ነው ማለት ይቻላል። ዋና ልዩነቱ መረጃውን የሚያወጣው ከራሱ ሳይሆን አሁን በጠየቃችሁት ወቅት በይነመረብ ላይ ካሉ ትኩስ የማህበራዊ ትስስር ገጾች መረጃ ላይ ነው። በዚህም ፈጣንና ወቅታዊ መረጃን በማሰባሰብ ረገድ የተመረጠ ነው። ፐርፕሌክሲቲ ለጥያቄያችሁ ቀጥተኛ፣ የተጠቃለለና ምንጭ የጠቀሰ ምላሽ ይሰጣል። ከቀላል ጥያቄና መልስ በተጨማሪ ምስሎችን ለመፍጠር፣ ቀላል ኮዶችን ለመጻፍ፣ በጥቂት ደቂቃዎች ውስጥ ዝርዝር ሪፖርት ለማዘጋጀትና ለግብይት የሚረዳ የኤአይ ረዳት አለው። እንዴት ይሰራል ካላችሁ፣ የመጀመሪያው ፍለጋ ነው። ሰርቺንግ ላይ ጥያቄያችሁን ትጽፋላችሁ። ለምሳሌ ዛሬ በአዲስ አበባ ያለው የመኪና ዋጋ ስንት ነው ብላችሁ ብትጠይቁት ፐርፕሌክሲቲ ኤአይ በአንድ ጊዜ የዜና ጣቢያዎችን፣ ድረገጾችንና የታመኑ ምንጮችን ይዳስሳል። ባገኘው መረጃ ላይ ተንተርሶ በአንድ አንቀጽ መልሱን ያቀርብላችኋል። እያንዳንዱን መረጃ ከየትኛው የማህበራዊ ትስስር ገጽ እንደወሰደው በቁጥር በማስቀመጥ ሊንክ ይሰጣችኋል። በዚህም መረጃውን ማረጋገጥ ትችላላችሁ ማለት ነው። ፐርፕሌክሲቲ በባህሪው ተግባቢ ነው። ጥያቄያችሁን በደንብ ለመመለስ እንዲችል መልሶ እናንተን ጥያቄ ይጠይቃችኋል። ለምሳሌ ላፕቶፕ መግዛት ፈልጋለሁ ብትሉት ለስራ ነው ወይስ ለጌሚንግ፣ በስንት ብር ውስጥ ብሎ ጠይቆ በትክክል የሚስማማችሁን መረጃ ያቀርባል። ፐርፕሌክሲቲ ኤአይ ለጥናትና ምርምር፣ ለዜናና ወቅታዊ መረጃ ሚናው የላቀ ነው። ጊዜን ይቆጥባል፣ ትክክለኛ መረጃን ይሰጣል፣ እንዲሁም ፍለጋንም ያቀላጥፋል።